ሰላም ጤና ይስጥልኝ በቻናላችን ቤተሰቡ። ዛሬ በዚህ ቪዲዮ ብዙዎቻችንን የሚያወዛግበውና የሚያከራክረውን ጉዳይ እናነሳለን። ይህም ጉዳይ በግንኙነት ወቅት ማን የተሻለ ነው የሚለው ነው። ይህም አካላዊ ብቃት የሚሰሩ ጠንካራ ጡንቻ ያላችሁ ሰዎች ወይስ ደግሞ ቀጫጫና አካላዊ ብቃት የማይሰሩ ደካማ የሰውነት ቅርጽ ያላችሁ ሰዎች ማን በግንኙነት ወቅት የተሻለ እንቅስቃሴን ያደርጋል ወይም ደግሞ የተሻለ ግንኙነት ብቃትን ያደርጋል የሚለው ዛሬ በዚህ ቪዲዮ እናያለን። ብሎም የሁለቱም ጠንካራና ደካማ ጎን ሰፋ ባለ በሳይንሳዊ መንገድ ሰፋ አድርገን የምናይ ይሆናል። ለቻናላችን አዲስ ከሆናችሁ ቻናላችን ሰብስክራይብ በማድረግ ቪዲዮን ላይክ በማድረግ ጀምሩ። ሙሉ ቪዲዮ ማየት እንዳይዘነጉ። ወደ ቪዲዮ። ሰላም ጤና ይስጥልኝ ውድ የቻናላችን ተከታታዮች፣ በዛሬው ቪዲዮአችን መግቢያችን ላይ እንዳለው በግንኙነት ወቅት ወይም ደግሞ በወሲብ ቆይታችን ጊዜ ማን የተሻለ ጥንካሬ ወይም ደግሞ ማን የተሻለ የወሲብ ቆይታ አለው የሚለውን በዚህ ቪዲዮ መንዳስስ ይሆናል። በሁለት ጎን በመከፋፈል በዛሬ ቪዲዮ በዝርዝር የምናያቸው ይሆናል። አንደኛው ጎን በሰውነት ወይም ደግሞ በአካል ብቃት የበለጸገ ጡንቻማ ሰው ሲሆን፣ በሁለተኛው ቡድን ደግሞ ወይም ደግሞ በሁለተኛው ሳይድ በሰውነት ብቃት የደከመ ወይም ቀጫጫ ሰው ማን በግንኙነት ወቅት የተሻለ የሰውነት ብቃት ወይም ደግሞ የተሻለ የግንኙነት ብቃት አለው የሚለውን በዚህ ቪዲዮ ሰፋ ባለና በዝርዝር የምናየው ይሆናል። የሁለቱንም ጠንካራና ደካማ ጎን በስፋትና በጥልቀት የምንዳስስ ይሆናል። በስተመጨረሻ ማን የተሻለ ነው የሚለውን በስፋትና ግልጽ በሆነ መንገድ የምንረዳ ይሆናል። የቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ እያደረጋችሁ እናንተ የሚመስላችሁንና የምታስቡትን ኮሜንት ላይ እየጻፋችሁ አብራችሁን ቆዩ። ከቀጫጭን ሰዎች ወይም ደግሞ ስፖርት ከማይሰሩ ሰዎች ስንጀምር፣ ስፖርት የማይሰሩ ሰዎች በግንኙነት ጊዜ ወይም ደግሞ በወሲብ ግንኙነት ሰዓት ጠንካራ ጎናቸው ሰውነታቸው ምንም ክብደት ስለሌለው በተለያየ ፖዚሽን ወይም ደግሞ በተለያየ የሴክስ አቀማመጥ ሴክስን ለማድረግ ወይም ደግሞ የወሲብ ግንኙነትን ለመፈጸም የተሻለ የሰውነት ብቃት ወይም ደግሞ የሰውነት መተጣጠፍ አላቸው። ይህም የሰውነታቸው ክብደት አለመኖር ወደ ፈለጉት አቅጣጫ እየተዘዋወሩ ሴክስን ወይ ደግሞ ወሲብን እንዲፈጽሙ ይረዳቸዋል። ስለዚህ የመጀመሪያውና አንደኛው ጥቅማቸው ይሄ ነው ማለት ነው። ሁለተኛውና የስፖርት የማይሰሩ ወይም ደግሞ ቀጫጫ ሰዎች በግንኙነት ወቅት ጠንካራ ጎናቸው በግንኙነት ጊዜ ሰውነታቸው ምንም ክብደት ስለሌለው በመገጣጠሚያና በጉልበት አካባቢ የሚሰማቸው የህመም ስሜት አነስተኛ ነው። ሆኖም በግንኙነት ወቅት የተሻለ የወሲብ ፖዚሽን በመጠቀም የተሻለ እርካታ ጫፍ ላይ መድረስ ይችላሉ እና የቀጫጭን ሰዎች ወይም ደግሞ ስፖርት የማይሰሩ ሰዎች ጠንካራ ጎኖቻቸው እኚህ ናቸው ማለት ነው። ስፖርት የማይሰሩ ወይም ደግሞ ቀጫጫ ሰዎች በግንኙነት ጊዜ ያላቸው ወይም ደግሞ የሚገጥማቸው ደካማ ጎን ተብሎ ከሚጠቀሱት መካከል የመጀመሪያውና አንደኛው የቆይታ ጊዜ ማለት ነው። ይህም በግንኙነት ሰዓት ቶሎ የመድከምና ወይም ደግሞ የአተነፋፈስ ስራ የመቸገር ባህሪ ይታይባቸዋል። ይህም የሚሆነው ግንኙነቱ ከተጀመረ ከሁለት ወይም እስከ 3 ደቂቃ ባለው ጊዜ ውስጥ ቶሎ የመድከምና የመዛል አይነት ሰውነታቸው ምንም አይነት የስፖርታዊ ወይም ደግሞ የአካላዊ ብቃት እንቅስቃሴ ስለማያደርግ ቶሎ የመድከምና የአተነፋፈስ ስርዓት ችግር ውስጥ የመግባት ይታይባቸዋል። ይህም የሚሆነው ምንም አይነት የአካል እንቅስቃሴ ወይም ደግሞ የአካል ብቃት ስራዎችን ስለማይሰሩ ነው። ሁለተኛውና ስፖርት የማይሰሩ ሰዎች ወይም ደግሞ ቀጫጫ ሰዎች በግንኙነት ሰዓት ደካማ ጎኖቻቸው ተብሎ ከሚጠቀሱት መካከል የሆርሞን ማነስ ወይም ደግሞ የሆርሞን እጥረት ነው። ይህም የሚሆነው ስፖርት የማይሰሩ ሰዎች ብዙ ጊዜ የቴስቴስትሮን መጠናቸው በጣም ዝቅ ያለና የደከመ ነው። ይህም የሚሆነው ምንም አይነት የአካል ብቃት እንቅስቃሴ ስለማያደርጉ፣ ይህ የቴስቴስትሮን ሆርሞን ደግሞ የሰውነታችንን የወሲብ ፍላጎትና ብሎም ደግሞ የብልት ጥንካሬያችንን የሚጨምር ነው። ይህም ሆርሞን በሰውነታችን ላይ እየቀነሰ በመጣ ጊዜ በግንኙነት ሰዓት ያለን ፍላጎትና ያለን ግንኙነት ቆይታ በጣም ደካማና የደከመ ያደርገዋል ማለት ነው። ስለዚህ የስፖርት የማይሰሩ ሰዎች ወይም ደግሞ የአካል ብቃት እንቅስቃሴ የማያደርጉ ሰዎች ሁለተኛውና ደካማ ጎኖቻቸው ተብሎ የሚጠሩ እነዚህ ናቸው ማለት ነው። አሁን ደግሞ ስፖርት ስለሚሰሩና ሰውነታቸው በጡንቻ ስለበለጸጉ ሰዎች በግንኙነት ሰዓት ወይም ደግሞ በወሲብ ግንኙነት ጊዜ ስላላቸው ጠንካራ ጎን እናያለን። ይህም የእነሱ ጠንካራ ጎን ተብሎ ከሚጠቀሱት መካከል የመጀመሪያው የማይደክም ልብ ነው። ይህም የሚሆነው ጥሩ ያተነፋፈስና የደም ዝውውር ስርዓት ስላላቸው በግንኙነት ጊዜ ምንም አይነት መቸገር አያሳዩ። ያለምንም መቸገርም ግንኙነትን ወይም ደግሞ የወሲብ ግንኙነትን ረዘም ላለ ደቂቃ ወይም ረዘም ላለ ጊዜ ማድረግ ይችላሉ። ይህም የሚሆነው ጥሩ የሰውነት ብቃትና የማይደክም ያተነፋፈስ ስርዓት ስላላቸው
እና ጠንካራ ጎናቸው ተብሎ ከሚጠቀሱት መካከል የመጀመሪያው የማይደክም ልብ ስላላቸው ነው ማለት ነው። ስፖርት የሚሰሩና ሰውነታቸው በጡንቻ የበለጸጉ ሰዎች እንደ ጠንካራ ጎን ከሚጠቀስላቸው ነገሮች መካከል ሁለተኛው ደግሞ ብረት መሰል የብልት መቆም ነው። ይህም የሚሆነው ስፖርት በሚሰሩበት ጊዜ የናይትሪክ ኦክሳይድ በሰውነታቸው ውስጥ ይጨምራል። ይህም ኬሚካል የደም ስሮቻችንን በማስፋት ወደ ብልታችን የሚሄደው የደም ፍሰት ይጨምረዋል። ይህም በሚሆንበት ጊዜ በብልታችን የተሻለ የመቆም ወይም ደግሞ የተሻለ ጥንካሬ እንዲኖረው ያደርጋል። ይህም እንደ ጠንካራ ጎናቸው ይጠቀስላቸዋል። ስፖርት የሚሰሩና ሰውነታቸው በጡንቻ የበለጸጉ ሰዎች በግንኙነት ጊዜ እንደ ጠንካራ ጎን ከሚታይላቸው ነገሮች መካከል ሶስተኛው ደግሞ ጥሩ የሆነ የወሲብ ፍላጎት ነው። ይህም ስፖርት በሚሰሩበት ጊዜ ወይም ደግሞ የአካል ብቃት ልምምድ በሚያደርጉበት ጊዜ በሰውነታቸው ውስጥ ያለው የቴስቶስትሮን ሆርሞን ስለሚጨምር ይህም ሆርሞን ለወሲብ ያለንን ፍላጎት ከፍ ስለሚያደርገው የተሻለ የወሲብ ፍላጎትና የወሲብ ስሜት እንዲኖረን ያደርጋል። እነዚህ አሁን የዘረዘርናቸው የጠንካራ ሰዎች ወይም ደግሞ ሰውነታቸው በጡንቻ የበለጸጉ ሰዎች ያላቸው ጠንካራ የወሲብ ጎን ወይም ደግሞ ጠንካራ ጎናቸው ነው ማለት ነው። ስፖርት የሚሰሩ ወይም ደግሞ ሰውነታቸው በጡንቻ የበለጸጉ ሰዎች በግንኙነት ጊዜ እንደ ደካማ ጎኖቻቸው ከሚጠቀሱት መካከል የመተጣጠፍ ችግር ወይም ደግሞ ፍሌክሲቢሊቲ ኢሹ የምንለው ነው። ይህም የሚሆነው ግዙፍ ጡንቻና ትልቅ የሰውነት ቅርጽ ካላቸው በግንኙነት ጊዜ እንደፈለጉ እንዳይተጣጠፉና የፈለጉትን የወሲብ አቀማመጥ እንዳይጠቀሙ ወይም ደግሞ ፖዚሽን ብለን የምንጠራውን እንዳይጠቀሙ ያደርጋል። ይህም እንደ ደካማ ጎኖቻቸው ይታያል ማለት ነው። ስፖርት የሚሰሩና ሰውነታቸው በጡንቻ የበለጸጉ ሰዎች እንደ ደካማ ጎኖቻቸው ከሚታዩ ነገሮች መካከል ሁለተኛው ደግሞ የሰውነት ጫና ነው፣ ወይም ደግሞ በግንኙነት ጊዜ የወሲብ አጋራቸው ላይ ጫና መፍጠር ነው። ይህም የሚሆነው ሰውነታቸው ከባድ ስለሆነ በግንኙነት ጊዜ የአንዳንድ የወሲብ አቀማመጦችን ወይም ደግሞ ፖዚሽን ብለን የምንጠራውን በሚጠቀሙበት ጊዜ የወሲብ አጋራቸው ላይ የሰውነት ክብደታቸውን በመጫን ምቾት ሊነሷቸው ይችላል። ይህም የስፖርት የሚሰሩ ወይም ደግሞ ሰውነታቸው በጡንቻ የበለጸጉ ሰዎች እንደ ደካማ ጎን ከሚጠቀሱ ነገሮች መካከል እነዚህና አንደኞቹ ናቸው ማለት ነው። እንግዲህ እውነታውን እንደሚከተል ያየው ሲሆን በግንኙነት ጊዜ ቀጫጫ ሰዎች ወይም ደግሞ ስፖርት የማይሰሩ ሰዎች ጥሩ የአካል መተጣጠፍ ወይም ደግሞ ጥሩ እንቅስቃሴ ቢያደርጉም በወሲብ ላይ ግን ሰውነታቸው ጥሩ የሆነና ሰውነታቸው በጡንቻ የበለጸጉ ሰዎች ከነሱ የተሻለ የብልት መቆምና ጥሩ ከነሱ የተሻለ የወሲብ ፍላጎት ስለሚኖራቸው ከሁለቱ የተሻለው ሰውነታቸው በጡንቻ የበለጸጉ ሰዎች ወይም ደግሞ ስፖርት የሚሰሩ ሰዎች ናቸው ማለት ነው። በስተመጨረሻም ቀጫጫ ሰዎች ወይም ደግሞ ስፖርት የማይሰሩ ሰዎች በወሲብ ግንኙነት ላይ የተሻለ እንቅስቃሴና የተሻለ ጥንካሬ እንዲኖራቸው ምን ማድረግ ያለባቸው የሚለውን ስናይ መጀመሪያውና አንደኛው ቢያንስ በሳምንት 3 ቀን በሩጫ ሊሆን ይችላል ወይም ደግሞ ዋና ወይም ደግሞ ክብደት ማንሳት እነዚህን የመሳሰሉ ስፖርቶችን በመሞከር በወሲብ ግንኙነት ላይ ያላቸውን የወሲብ ቆይታ ወይም ደግሞ የወሲብ ጥንካሬ ብሎም ደግሞ የሰውነት ቅርጽ ማዳበር ይችላሉ ማለት ነው። ስፖርት የሚሰሩ ሰዎች ወይም ደግሞ ሰውነታቸው በጡንቻ የበለጸጉ ሰዎች በግንኙነት ጊዜ የተሻለ የሰውነት መተጣጠፍ እንዲኖራቸው በሳምንት የተወሰነ ቀን ወይም ደግሞ ከክብደት ማንሳት ጎን ለጎን ስትሬችንግ ወይም ደግሞ ዮጋ ብለን የምንጠራውን ስፖርት በሳምንት የሆነ ቀን ጎን ለጎን አብረው ቢሰሩ ጥሩ የሆነ የአልጋ ላይ መተጣጠፍ ወይም ደግሞ ጥሩ የሆነ የአልጋ ላይ ፖዚሽኖችን ለመሞከር ያስችላቸዋል ማለት ነው። ውድ ቻናላችን ቤተሰቦች የዛሬው ቪዲዮ ወደ ማገባደጃ የደረሰ ሲሆን በዛሬው ቪዲዮ የተነሳውን ሀሳብ እንዴት አያችሁ? የእናንተስ የሰውነት አቋም ከየትኞቹ ነው? ከጡንቻማዎቹ ወይስ ደግሞ ከቀጫጭንቹ? የእናንተን ሀሳብና አስተያየት ኮሜንት ላይ ጻፉልን። ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ ያደረጋችሁ ቪዲዮ ላይክ ያደረጋችሁ አብሮነታችሁን አሳዩ። በሌላ የጤና ቪዲዮ እስክንገናኝ ጤናችሁ ይብዛል። አብራችሁን ቆዩ።